የሲኦልም የሞትም መክፈቻ አለኝ ኢየሱስ ጋር የሲኦል መክፈቻ ምን ያደርጋል አጋንንት የተያዘ በረከት ለማስለቀቅ ራሱ ወደ ጨለማ ወደ ጥልቁ ዓለም ወርጄ ከዛ በኋላ በረከትን አስለቅቄ ይወጣል ጨለማ ውስጥም ትገባለህ ወደ ጥልቁ ዓለም ገብቼ ጥልቁ ዓለም ትገባለህ እገባና የተያዘው በመናፍስቱ ዓለም የተያዘው ዋና ምርኮ ተቀብለህ ትወጣለህ ተቀብዬ እወጣለሁ ግን ወደ ጨለማው ስትገባ እንደው ብትቀርስ ለስ ነው ምንም ቪታሚን የለውም ቪታሚን ለስ ነው ታው ሽሮ በልታጣቀም ነው ሰልችቶ ነው ሰለቸኝ ሽሮ አንተ የምታዘወትር ከሆነ ጭንቅላት ደግሞ ደደብ ያደርጋል ሽሮ ያ ይደፍናል ኢየሱስ ክርስቶስ ሽሮ ደግሞ ይሄ የፊት ድርቀት ሽሮ አይኪ የመዝጋት አቅም አለው ጭንቅላትን ይደፍናል ስለዚህ አንተ አሁን ይሄ ሽሮ አዘውትሮ ከሚበላ ሰው ጋር አትግባባም ቶሎ ወደ ሰማይ ሄደህ ነበር አይደል በዛ አጋጣሚ እንኳን በሰማይ የተከፈተ ደጅ አየው ሲል የሆነ ዶር ሰማይ ላይ ተከፍቷል ሌላ ሰማይ አንተ አሁን በቀጥታ ስንተኛ ሰማይ ላይ ገባ ዮሐንስ የደረሰበት አራተኛ ሰማይ ነው ዮሐንስን አገኘው ግን እዛ ዮሐንስ አግኝቻለሁ ግን ትኩረቴ እሱ ላይ አይደለም አንድ ጊዜ ደግሞ እንደዚህ ፋራህ የሚባል እንጅል አየው ፋራህ የሚለው እንጅል በዕብራይስጥ አይ ቲንክ ይሄ ሰርች እናደርጋለን ሌላ ቀን እንትና ነው ፋራህ ማቀም ሞፋራህ ሯጩ ምን ይሏል አሁን አንተ በረታ ምን ይመስላል